ሰላም እንዲናችሁ ዛሬማ አብርሃም በሩታን በጥፊ መታት ብለው እንግዲህ ሩታን በጥፊ ሲመታት እንግዲህ አላሳዩንም እና ዛሬ እንግዲህ አብርሃም ቴክስቱን ለሩታና ለማን እንደጻፈው አላውቅም። አብርሃም እንግዲህ አልጻፍኩም እያለ ነው፣ በዋና ሜሴጅ በቴሌግራም አልጻፍኩም እያለ ነውና እንግዲህ ይህን ነገር እንዴት ተመለከቱ ስላለችሁ እና ሩታ ዛሬ ላይ ብዙ ነገሮችን አድርጋለች። ሄርሜላ ልታሳምናት እንግዲህ ሄርሜላም ያለችው ነገር በጣም ግልጽና የሚያስቅም ነገር ነው። አብርሃም እንግዲህ ያው ያታለላትም ነገር ይኖራል ብለን እናስባለን እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ፣ ቪዲዮን ደግሞ ላይክ አድርጋችሁ ጀምሩ ትላለሁ። እስቲ ይህን ላይክ 30 ላይክ አድርጉ። እስቲ ይህን ቪዲዮ 30 ላይክ እናስገቡና እሺ ወደ ዋናው ራሳችን ስንገባ እስቲ ቪዲዮውን አይተን እንመለስ። ባዞርም አይመለከተኝም እያልኩ ነው አብርሃም። እንዴ ምን ሆነሃል? ሄርሜላ የሚፈልጉት እነሱ እኔና አንቺን እንጂ ማጨቃጨቅና እኔና አንቺን ማጣላት ነው። አለቀ በቃ። ይሄንን ደግሞ ካወቅሽ ከባነንሽ ምንም ካወቅሽ ከባንንሽ አይደለም። አየች እኮ በቃ እነ ፍቅር አሳዩት፣ ፎቶ ቪዲዮ ማሳይተዋታልና አብርሃም እንግዲህ ያው ሄርሜላ ልሸውደት አችልም። ሄርሜላ እንግዲህ ከዚህ በፊት ስትቀልድባት ሙድ ስትይዝባት ብዙ ነገር ተሰቃይታ፣ አሁን ግን ተስፋ የመጨረሻ ቆርጣ ነው የመጣችው። ዛሬ እንግዲህ ይኸውልህ ሄርሜላ በምንም ታምር ተሰምናት አችልም። እኔ አሁን ግርም ያለኝ ነገር ሄርሜላ እኔ ምንም ነገር አይመስለኝም እያለች ያለው ነገር ነውና ይሄ ነገር አያስደነግጠኝም ያለችው ነገር ትክክል ናት እንዴ? ከዛ በላይ ከፎቶ በላይ የሚያስደነግጥ ነገር የለም። እና ፍቅር አሁን ግን እኔ ያልገባኝ ነገር ፍቅር ምን ትጠቀማለች? አሁን አብርሃም እና ሄርሜላ ላይ አይታ ምንም እንኳን ትጠቀም የሚደብር በጣም የሚደብር የሚያስጠላ ነገር ነው እያደረገች ያለችውና በጣም ይደብራል። ፍቅር አሁን ምን እኔ አስቆሚያት በጠይቃት ሁላ በጣም ደስ የሚልም ፍቅርም በቃ ምን ተጠቀመች? ምንም አልተጠቀመችም። አብርሃም ላይ በቀል እኮ ነው። እኔ ግን አሁን ዛሬ ሩታ እጇ አለባት የለባትም ነው ምንድነው ሄርሜላ እያለች ያለችው ነገር? እጅሽ ስላለበት ያው የራስሽን ጥፋት ይዘሽ መተሽ የአብርሃምን ጥፋት አታሳይኝ እያለቻት ነውና እንግዲህ የራስሽ ጥፋት ነው እንደዚህ ብንለያይም ያው ሄርሜላ ማለት ነው ቤተሰቦች አሁን አብርሃም እንደ ተበዳይ ሆኖ ነው እያወራ ያለው እንጂ ሄርሜላ በጣም ብዙ ጊዜ ተበድላለችና እንግዲህ እየተናገሩ ያሉት ነገር ምንድነው አብርሃም እንደ ጥፋተኛ ነው ቆጥራ እያየችው ያለችውና ለምንድነው ብትሉ ማለት ነው እነ ፍቅርና እና ሩታ ላይ አፈርድም። ለምን አብርሃም ራሱን ካልተቆጣጠረ እንዴት ነው የሄርሜላ ጋር ተዳሩ የሚቆጣጠረው? ልጅ ቤተሰቡን የሚያስተዳድረውና አብርሃም እንግዲህ ያው ይሄን ሳያስብ ብዙ ነገሮችን በፍቅር ተሳስቶ ብዙ ገደል ውስጥ ገብቷልና በዚህ ታምኛለሽ እንዴ ምናምን እያለ አሁንም ክዷል። ለሶስተኛ ጊዜ ሄርሜላን ክዷታልና እሺ ዳኒ እንግዲህ ዛሬ ለሩታም ያው ዳኒ አንዳንዴ ታውቁታላችሁ ወደዚህም ወደዛም ማለት ይወዳል። ግን ምንድነው ዛሬ ደስ ያለኝ ነገር አብርሃምን ያው ለአብርሃም ደግፎ ሲሆን እውነታውን አይቶ አብርሃም ይሄ ቴክስት ያንተ ነው፣ በቴሌግራም የሚያወራት አንተ ነህ፣ በሜሴጅ የሚያወራት አንተ ነው፣ ሀክ ተደርገህ ነው ወይ አይደለም አለ። ሀክ አይደለም አለ። እሺ ምንድነው ምናምን አለው። አይ እኔ አይደለሁም ይሄንን ታምናላችሁ ብሎ ምንም ምክንያት ሳይኖረው በባለፈው ምክንያት እኮ ቢኖረው እኮ ደስ ይል ነበር እኮ ግን ምክንያት የለውም። አብርሃም ዝም ብሎ ነው የሚጨቃጨቀውና ያው እንግዲህ እስቲ የሚያስቅ ፓርት ደግሞ ቅድም አይተናል። ቀቀለሽ ቢዩ ምናምን ሲባባሉ ነበረ። እንግዲህ ያው አብርሃም እንግዲህ ከሶስት ያጣ ይሁን በጣም የሚገርም ነገር እንደዛ ሲኮራ የነበረ ሰውዬ አብርሃም ምን እየሆነ ነው? በቃ እዛም እዚህም ሁሉንም ይፈልጋል። ለዛ ሰው እኮ ስለሆነ እኮ ነው ብዙ ነገር እየሆነ ያለውና ሲኔስቲ ማንን ትችላለሽ? እኔ ደግሞ ብዙ ነገሮችን ስላየሁኝ እንደዚህ አይነት ቴክስት አትደነግጠኝ ሞታ አንቺ ወደሽ አልተፈለሽ ለኔ በየሰዓት እንደዚህ አይነት ነገር ያመጣሽ አታሳይኝ እያልኩ ነው። ገባህ አይደል? የሚገባት ከሆነ አታሳይኝ፣ እንደዚህ አይነት ቴክስቶች መጣ አታሳይኝ አልፈልግም እያልኩ ነው። ገባህ አይደል? እሷ ስላላገኘች እንዳለ እየተቃጠለች ብዙ ነገር ታሳይ ትችላለች። አለቀ። እሷ አሁን እኔን ማትፈልግ እኮ ወድልሽ ሞክሪ አልኳት፣ ወድልሽ ሞክሪ አልኳት። እኔ ደግሞ ድሉን ልሰጣት አልችልማ። በቃ እሱ ከሰጠ እኔ ስላሰጠው እኮ ነው እንደምትንገበገበው ባሌለውበት ሩታ ትልቅ ሚስጥር አወጣች። እኔ ስለሌለው እኮ ነው በሌለውበት የምትንገበገበው፣ ቤት የምመጣው ተደብቀህ ልጅህን ልትወስድ ልታይ የምመጣው እያለችው ነውና እንግዲህ ያያችሁ ነው። እኔ እድሉን አልሰጣትም ብሎ እየተናገረ ሄርሜላ ጭራሽ አብርሃምና ሩታን ወደ ድሮ ፍቅራቸው ለመመለስ እየገፋፋች ነው፣ ልታጠብሳቸው ማለት ነው። አረ የሚገርም ጉድ ዘመን ላይ ነው የደረሰው። ብቻ ቤተሰቦች እኔ እንዴት እንደሆነ ሁላ አልገባኝም። አብርሃም ለምን ሄርሜላን ከወደድካት ለምን ከሄርሜላ ጋር አታገባትም? ለምን ሄርሜላ ጋር አንድ ላይ ኖሩም ልጅ አትወልዱ? እኔ አብርሃም እዚህም እዛም ማለት አይጠቅምህም። በቃ ምንም ጥሩ አይደለም። እውነት እኔ ይህን ቪዲዮ የምታዳምጡ ሰዎች ሁላ እንዳለ አብርሃምን እስቲ ይሄ ነገር ምንም ራሱ እንግዲህ እንደ እንትን እንዳለ አይታችሁታል እንደጋበና ጥሩ እንዳልሆነ እስቲ አንድ ቁጥር እየጻፋችሁ ሜንሽን አድርጉልኝ ወይም ደግሞ አንድ ቁጥር ጻፉልኝ።
አብርሃም ትክክል አይደለም የምትሉ አንድ ቁጥር ጻፉልኝና ብቻ ግን እኔ አብርሃምን እኔ እንዴት ብዬ ልምከረው? ብቻ ግን ተውትና ወደ ዋናው ጉዳይ አሁን ሩታ ያለችው ነገር እድል አልሰጠውም ምናምን እያለ ነው እና ሄርሜላን ነው የሚወደው አብርሃም። እንግዲህ ሄርሜላም ደግሞ በቃ ተስፋ ቆርጫለሁ፣ በምንም ልታሳምነኝ አልችልም፣ አሁን ላይ በምንም ልደነግጥ አልችልም፣ የሚያስደነግጠኝ ነገር ያኛው ቪዲዮም ፎቶም ተላከልኝ፣ እንግዲህ ከዛ በላይ የሚያስደነግጥ ነገር የለም እያለችው ነው እና እኔም ከዛ በላይ የሚያስደነግጥ ነገር ያለ አይመስለኝም። ምክንያት የሌለው ሰውዬ ዝም ብሎ እየመጣ ሄርሜላ እንደዚህ አይደለም፣ ሄርሜላ አንቺ በግነሽ ወይ እንደዚህ የምመጪው ምናምን፣ አንተ በግነህ ወይ ስትለው እኔ እንደሱ ማለት አይደለም ምናምን። ትክክል ናት ሩታ ዛሬ መጥራቷ እና ያው ሩታ ግን እኔ አንዳንዴ አሁን እኔ እድል ስላልሰጠው ነው የሚለው ነገር ግን አላምንበትም። ምንድነው እድል ስላልሰጠው እንዴ? ለምን ትመጫለሽ አብርሃምን ለማዋረድ? እኔም እኮ ከፍቅር እኮ እያስተናነስኩሽ እኮ ነው ሩታ። ተይ ይቅር። እውነት አልፈሽ ልውልም ብታሳድጊው ነው ደስ የሚለን እውነት እኛ ለመናገር ማለት ነው። አብርሃምን ማን ነው እድል ያልሰጠው? ከሄርሜላ ውጪ ሩታ ናት ያልሰጠችው ወይስ አብርሃም ነው እድል ያልሰጣት? አብርሃም እንግዲህ እድል አልሰጣም ብሎ እየተከራከረ ነው። ሩታ ግን እድል ስላልሰጣሽው ሳይሆን በቃ ትወደዋለች እና ሩታ እንደዛ ባይሆን ኖሮማ ይሄን ያህል ጫፍ ድረስ እንትን አትልም። ከዚህ በፊትም ካስታወሳችሁት እኔ የጀመርኩት ህይወት ቢቋረጥም መሀል ላይ እኔ እስከ መጨረሻው መፈጸም አለብኝ፣ የጀመርኩት እቃቃ ጨዋታ አይደለም፣ ሄርሜላ እባክሽ ተይልኝ ብላ ከዚህ በፊት ለምን አልነበርና ሩታ ብቻ ግን ሩታ ኢትስ ኦኬ ብለን እኛ ልጅሽ የምታሳድጊ ነው አሪፍ፣ ሄርሜላም በቃ የራስሽን ህይወት ብንኖር ይሻላል። ፍቅር እንግዲህ ባለጌ የሆነች ልጅ ናት፣ እንደዚህ አይደረግም። የሰው ምን አለ ቢያልፈለት በቃ አብርሃምና ሄርሜላ ተዋደው ቢኖሩ ምን ችግር አለ? በቃ ያው ሩታን አስለቅሶ ልጁም ከርቶ መጥቷል። ያው ይሁን ብለን እኛም ተቀበለናል። ለምን የማይሆን ነገር ነው ይሁን ያልነው። በጣም ነው እኔ በቃ ማዝነውም ይደብረኝም ሩታና የአብርሃም ነገር ሲነሳ በጣም የተለያዩበት ምክንያት ምናምን ሲነሳ በጣም የሚደብረውና ያው እንግዲህ ምን ታረጉታላችሁ? አብርሃም እንደዚህ አይነት ሰው ነው። እንደዚህ እኮ ባይሆን እኮ ከወዲሁም መጀመሪያ ፊቱ ላይ ያስተዋወቅበታል። አብርሃም ይቅርታ ለማለት ምናምን አይደለም። አሁን ሄርሜላ ይቅርታ ብትለው ማለት ነው ተመልሶ በቃ እንትን ይሆናል፣ ሄርሜላን ሙድ ይዝባታልና በተለይ ግርም የሚሉኝ እነ ዳኒ እነ ዴቭ እና ቡዜ ናቸው። ይሄ ነገር ሲፈጸምበት ለምን ከዚህ በላይ ትልቅ ሪስክ አለ እንዴ? ከዚህ በላይ ምን አለ? ይሄንን ነገር ነው ማስተካከል ያቃታቸው ሰዎች ሩታ ሲባሉ እሳት ጎርሰው ይመጣሉ ለመጨቃጨቅ፣ ሩታን ለመሳደብ። አይደረግም እንደዚህ። ዳኒ ያልኩ ዴቭም ቡዜም፣ አብሶ ቡዜም ብታዩት ማለት ነው በጣም ነው የምታናድደው። ከሩታ ጋር ብታዩት በጣም ነው የምትጨቃጨቃት ምሰርባትና እንደዚህ በዚህ ያህል ደረጃ እንግዲህ ቡዜ እንደዚህ ወርዳለች ነው የምላችሁ። ለገንዘብ ብላ ነው በቃ ቡዜ ሁል ጊዜ ለገንዘብ ምናምን ብላ ነው እንትን የምትለው በቃ የምቀባጠረው ምን የምትለው ማለት ነውና ሄርሜላ ጋር እንዲኖሩ አንድ ላይ ፈቅዳላቸው ነበር፣ ግን ከሄርሜላም ጋር አልሆኑም። እንግዲህ በስተመጨረሻም ይቅርታ እያዛገኝ ነው ማወራላችሁ እና በስተመጨረሻም እንግዲህ ሄርሜላ በባዶ እጅ አስቀርተዋለች አብርሃምን። ሩታም እቅጩን ነገረችው፣ ፍቅርም ሙድ ይዛበት ሄደች። አብርሃም አየህ በገዛ ፍቃሬ እኔ አንቺን አልወድሽም ምናምን ባትል ከትላንት ወዲያ ኖሮ ይህን ሁሉ ነገር አያጋጥምህም። ይኸውልህ ዞሮ ፍቅር መልቀቋ ስለማይቀር የዛኔ ነበር እንትን ማለት የነበረብህ። ሄርሜላን ማስከፋት የለብህም ነበር። በቃ ብትልቀቅብህ ያው አሳማኝ ምክንያት እንኳን ቢያንስ ሊኖር ይችላል። ሁለቱንም አምነህ እኔ አመኜ ነው ፈልጌ ነው ካልክ በኋላ ፎቶና ቪዲዮ ሲላክባት ደግሞ ለሄርሜላ ወይኔ አብርሃም ፈልጌ ነው ብሎ ደግሞ አሁንም ደግሞ ሌላ ሁለት ማረጋገጫ ብላ ይደብራታል፣ ትተዋለች። ግን የዛኔ ቢያንስ አልፈልግም ውሸቷን ነው ፍቅር እያስገደደች ነው ምናምን ብሎ ቢነግራት ከዛ ፍቅር ደግሞ ብልክላቸው ምን ብትልላቸው እንግዲህ ያው ታውቃላችሁ አብርሃም ሚዲያ ላይ ወጥቶ መናገር አያቀተውም ወይ ወደ ፖሊስ ሄዶ ማስጠፋት አያቀተውም። ይህ ቀላል ነገር ነው። ግን ምንድነው እያልኳችሁ ያላችሁት በቃ አብርሃም እዚህም እዛም ባይል ኖሮ ተቆጥቦ እንትን ቢል ኖሮ ከሩታ ጋር ይኖር ነበር። መጀመሪያው ነው ሀ ብለን ስንነሳ በቃ ተቆጥቦ ልጁን ቢያሳድግ ኖሮ። አሁን ግን ሄርሜላም ቀለደባት፣ ፍቅርም ቀለደችበት። በቃ አብርሃም እንግዲህ ሰው ህይወት ላይ ቀልዳሉ ብሎ
መቀለድም አለ። እኛ አሁን ሰው ህይወት ላይ የምንቀልድ ሰዎች አለን። አንዳንድ ሰዎች እኛ ላይ መቼ እንደሚቀልድ አታውቁም። ሲቀለድባችሁ ደግሞ እንደ አብርሃም የከፋ አይደለም፣ ከዛ በላይ የከፋ ነው የሚያጋጥማችሁና ሰው ላይ አቀልዱ ማለት ኖርማል መሳሳቅ እኮ ሊሆን ይችላል፣ ግን እንደ ሰው ላይ ክፉ አታስቡ ነው። እኔ ሁላችሁንም አይደለም አንዳንዶቻችሁ እና እንግዲህ ከአብርሃም እንደዚህ መማር እንችላለን። ዝም ብለን ይሄን ነገር ቪዲዮአቸውን የነሱን ቪዲዮ መመልከት ሳይሆን በቃ ያው ያዝናናል፣ ያስከፋል፣ ያስለቅሳል ወይም ደግሞ ደስ ያስብላል ስናየው። ግን ከሱ ውጪ ምንድነው ይሄ የትዳር እንትን ሂደት ነው። ገብቷቸዋል። ወንድ ልጅ እንደዚህ ያደርጋሉ። አብዛኛውን ፐርሰንት እንደዚህ ነው የሚያደርጉት። በቃ ተጠንቀቁ፣ ብዙ ነገሮችን ተጠንቀቁ ነው ምለውና ያው እንግዲህ እንደተማራችሁበት እንትን እላለሁ አስባለሁ። በጣም ብዙ ነገሮችን አወራን። አብርሃም እንግዲህ እስቲ ጽናቱን ይስጥ ነው ምለው። በጣም ነው የምታሳዝነኝ። አጋችሁ እያለሁ ብራዘር አብርሃም እንግዲህ ወልደ ለልጅ ሚስትም ያብቃህ ነው የምንለው። እንግዲህ እወዳችኋለሁ፣ ከብራችኋለሁ። ቻው